ዳጣ ክፍል 131 ዳጣ ድራማ እንግዲህ እንደቀጠለ ነው። በጣም ደስ የሚል ድራማ ነውና እንግዲህ እየቀጠለ ነው ድራማው ማለት ነው። ዳጣ ኤቢ የበፊት የሚወዳትን ጓደኛዋ ቤት መጠጥ ይዞላት እንዲመጣ አዘዘችው። እሱን የፈለገችው መስሎት የታዘዘውን መጠጥ ይዞ ወደ ቤት መጣ። አብረው እየጠጡ እያለ አቶ ዘሪሁንን የናቲ ጠርቶት ናቲ ያኛው ልጅ እኮ መጠጥ ይዞ ወደ ውስጥ ገብቷል ብሎ አለው። ናቲ የምርህ ነው እንዴ ብሎ ሲጠይቀው አቶ ዘሪሁን በእንደዚህ አይነት ነገር ይቀለዳል እንዴ? ወገቡን ብለህ አስወጣው፣ እንደ መንደር ውሻ ወገቡን ብለህ አስወጣው አለው። ናታንም ተሎ ብሎ ወደ ክላስ ሲገባ እንግዲህ ኤቢና ጓደኛዋ እንግዲህ እየጠጡ ደረሰባቸው። ጓደኛዋ ደግሞ የወደደችው መስሎት ትወጂኛለሽ እንዴ ብሎ ሲላት እኔ አልወድህም፣ ይሄ ነገር ምጠጣው እኮ አባዬን ናታንና እናቴን ሁሉ ሰው ለመርሳት ነው አንተንም ጨምሮ ብላ አለችው። እና በጣም ያሳዝናል። እንግዲህ እሱ በጉጉት ለሱ ለፈለገው ነገር ወይም ደግሞ በዚህ መጠጥ ምክንያት ሊያገኛት ፈልጎ ነበረ። ግን ኤቢ ደግሞ ይሄ ነገር ሆን ብላ ፈልጋው ነው ያደረገችው ማለት ነው። እሱ ግን የመሰለው በዚህ አጋጣሚ እሷ ለማግኘት ነበረ የፈለገው። እሷ ግን ይሄ ነገር ሆን ብላ ይመስለኛል ናታን ለማናደድ ወይም ደግሞ ናታን እንደዚህ ሆና ሲያያት እሺ በቃ ወይም አፈቅርሻለሁኝ ብሎ የሚላት መስሏት ነው ይሄ ድርጊት ያደረገችው። ናታም ዘሪሁን በነገረው መሰረት ወደ ክላስ ሲገባ አብረው ቁጭ ብለው እየጠጡ አገኟቸው። ልጁ ከክላሷ እንዲወጣ አስደረገው። ልጁ ከወጣ በኋላ ምን እየሆንሽ ነው ኤቢ ብሎ ሲጠይቃት አያገባህም፣ አንቺ አሁን የምታደርጊው ያለሽው ነገር እየታወቀሽ ነው ብሎ ሲላት ምንም ያገባህ ነገር የለም፣ አንተ ስለኔ ያሳስብሃል፣ አንተ ስለኔ ትጨነቃለህ ብላ አለችው። አሁን እንደዚህ እየጠጣሽ አባዬ ቢያይሽ ምን ይልሻል ብሎ ሲላት ምንም ቢያየኝ ምንም አይልም፣ ምንም ያገባህ ነገር የለም፣ ውጣ ከክላሴ ብላ በቁጣ መጠጡን እየደጋገመች ግልብጥ አርጋ እየጠጣች ነበር። ናታንም ሊወስድባት ቢሞክርም አትወስድብኝም በማለት ውጣ ከክላሴ ብላው ናቲንም ከክላሷ ወጣ። ኤቢም ለጓደኛዋ እንዲህ በማለት አስረዳችው። አንተ እንኳን ሌላ ነገር ይቅርና ልብሴን እንኳን ብትነካኝ ከዚህ ቤት በሰላም አትወጣም አለችው። እኔ ትወጅኛለሽ ሲላት እኔ አንተን አልወድህም እንደማትወደውም ነገረችው። እሷ ከማንም ከምንም በላይ አብልጣ የምትወደው ሰው እንዳላት ለጓደኛዋ ለረጁን በዚሁም አስረዳችው። ሁሌን ናታን ትያለሽ ወይ? እዚህ ዓለም ላይ እምወደው ናታን ብቻ ነው በማለት ስትነግረው እሱንም ደግሞ ረጁን ሁሌ ናታን ትያለሽ ብሎ አላት። ረጁንም ናታን ከውጭ በሩ ከፍቶ ሲገባ በጣም ተደናገጠ። አንተ ልጅ እዚህ ምን ትሰራለህ ብሎ ሲለው እራሷ ናት ና ያለችኝ ብሎ አለው የናቲን። ረጁንን ና ውጣ ብሎ ሲለው አያገባህም ረጁን እንዳትወጣ ብላ አለችው ኤቢ። አንቺ ነሽ እንዲመጣ የጠራሹ ብሎ ሲላት ናታን አያገባህም በማለት የናታን
ኤቢ መለሰችለት። ናታንም ናውጣ በማለት ረጁን ወደ ውጭ አስወጣው። ረጁንን ናውጣ ብሎ በሚለው ሰዓት ናታንን ኤቢ እንዳይወጣ አንተንም ጭምር ውጣ፣ ኤቢ ሰክረሻል ማለት ነው ብሎ ሲላት ናታን እኔ አልሰከርኩም መስሎሃል? እማዬ አባዬ ይሄ ነገር ቢያዩ ምን እንደሚገምቱ ሚያቅታቸው ይመስልሻል? ብሎ አላት ናታን። እሷ ደግሞ ማንም ምንም አያገባውም በማለት መለሰችለት። ናታን አርጁንን ከኤቢ ክላስ ካስወጣው በኋላ መስኮቱ ከፈተና ለገዛኸኝ ገዜ ብሎ በመጥራት አርጁንን ከዚህ ቤት አስወጣው ብሎ አለው። ገዛኸኝም እሺ በማለት አርጁንን ሊያስወጣው ሲል አርጁን ደግሞ አንተ ነህ እኔ እዚህ እንደገባሁኝ የናቲ የነገርከው በማለት ውጭ ላይ ግብግብ ፈጠሩ። ገዛኸኝም ና ይዋጣልን በማለት የአርጁን ሲለው አርጁንን ና ይዋጣልን ብለው ተፎካከሩ። ለመደባደብም ሲሉ ገዛኸኝም ከፈለክ ዱላ የለኝም ብለህ ካልክ ዱላ ይዘህ እስከምትመጣ ድረስ እጠብቅሃለሁኝ ብሎ ለአርጁን አለው። አርጁንም ዱላ አያስፈልግም እና ወንድ ከሆንክ በቦክስ እንገጣጠም በማለት ለዘሪሁን ሲለው ዘሪሁንም እና እሺ እንገጣጠም በማለት ሊያያዙ ሲሉ አርጁን እየሮጠ አምልጦ ወጣ። ዘሪሁንም በሩ ከፍቶ አስወጣውና ሁለተኛ እዚህ ግቢ ታያታለህ በማለት በሩን ዘግቶ ወደ ወንበሩ ተመለሰ። ኤቢ እንደ ሰከረ ሰው በማስመሰል እየሳቀች እንደ እብድም እንደ ሰከራምም እየሆነች ለናታን ቀንተህ ነው እንዴ እያለች እየሳቀች አንዴ ደግሞ እንደ እብድም እያረጋት ለናቲ ቀንተህ ነው አይደል? ቅናት ነው አይደል? አንተ እኮ እኔ ብሞትም ምንም መስሎ አይታይህም ብላ አለችው። ኤቢንም መጠጣቱ አላቆመችም። ናታን ክላሷም እንደቆመ እየደጋገመች አንስታ መጠጡ እየጠጣች እያለ ይቅርብሽ ምን እያረግሽ ነው ብሎ ሲላት እንደውም ጥሩ ነው አሪፍ ነው እና እንጠጣ ችርስ ብላ አለችው። ናቲንም ቆይ አንቺ ምን ጎሎብሽ ነው እንደዚህ የምትሆኙ በማለት ጠየቀ። ምን ጎሎብሽ ነው ብሎ ሲላት ናታን ኤቢንም ዝም ብለህ ጠጣ፣ መጠጥ ምን እንደሚያድረግ ጠንቅቄ አውቀዋለሁ ብላ አለችው። ምን ጎሎብሽ ትለኛለህ ናታን ብላ እንባ በተሞላ ድምጽ ምን ጎሎብሽ ትለኛለህ ናታ? እኔ ባንተ እየተሰቃየሁኝ ነው ብላ አለችው። ምን አይነት ሰው ነህ? ምን አይነት ሰው ነህ? የሰው ስሜት ማይገባህ ደደብ ነህ በማለት ድጋሚ መጠጧ ደጋግማ መጠጣቱን ቀጠለች። ናታንን ኤቢን ለማስተባበልም ለማረጋጋትም ቢሞክር ኤቢ በምንም ተአምር ልትረጋጋ አልቻለችም። አንተ ስንት አመት ነው የሚገባህ በማለት እየደጋገመች ቃላትን መወርወር ጀመረች። ኤቢ ይሄ ነገር የተጠቀመችው እርግጠኛ ነኝ ናታንን ለማግኘት ወይም ደግሞ የሱ ስሜትን ለማወቅ ነበረ። አካሄዱ እንደዛ ይመስላል። ግን ኤቢ በምንም ተአምር ሌላ አይነት ስሜት ሳያሳይ ያው ተረጋጊ፣ እንደማንኛውም ሰው ታይ፣ ጥሩ ነገር እያደረግሽ አይደለም፣ ይሄ ነገር ጥሩ አይደለም ብሎ ምክሩ ቀጠለ። ኤቢንም ደግሞ ልሰማው አልቻለችም። መድኃኒት እንግዲህ እንደ ልማዷ ከደረጀ ጭንቅላት አልወርድም ብላለች። ሆን ብላ እሱን ለመከታተልና እሱ ለማሸማቀቅ እየሞከረች ነው። አሁን መስሪያ ቤቱ ቢሮ መጥታ አቶ ደረጀ ቢሮህን በጣም ያምራል ብላ አለችው። ማርታ የወጣችው
ብላ ወክ የወጣችሁ ብቻዋ ለምንድን ነው ብላ ስትለው ወክ አይደለም የወጣችሁ ሰላም ቤት ነው የሄደችው። እሺ ግን ለምንድን ነው ከኔ ጋር እንሂድ ብላ ያላለችኝ ብላ ስትለው ጊዜ መልሳ ደግሞ እኮ ካንተ ጋር እንዳወራ ነው ለካ ይዛኝ ያልሄደችው ከኔ ጋር ምን የምታወሪው ነገር አለ በማለት ደረጀ መለሰላት። እሷም ደግሞ ቆይ ግን እኔ ምልህ ነገር ሰላም ከማን ነው የወለደችው ብላ ስትጠይቀው እሱ ለምን ለኔ ትጠይቂኛለሽ? ከማርታ ጋር ሄደሽ ሰላም ቤት ለምን አትጠይቂያትም በማለት መለሰላት። ያው ሁለታችሁም አንድ አይነት ናችሁ። እሷ እህቴ ናት፣ አንተ ደግሞ የእህቴ ባልነህ ልንገርህ ብዬ ነው ብላ ስትለው ደረጀ አትንገሪኝ አልፈልግም ብሎ አላት። ሲጀመርም ማርታ ነግሬዋለሁ ብላኛለች። ማርታ እኮ የሄደችው የሰላም ልጅ አባት ለመፈለግ ነው የሄደችው ብላ ብታወጣጣውም አቶ ደረጀ በምንም ተአምር ሊያወሯትም ወይም ደግሞ ደስተኛ ሆኖ የእሷ ንግግር ሊቀበሏት አልቻለም። ለምን ዳርዳርት ያለሽ አንደኛውንም የሰላም ልጅ አባት አንተነህ አትይኝም ብሎ አላት። እሷም ሰው ሁሉ እያማት ነበረ። ሰራተኛዋ ከማን ጋር እያረገዘች ሰው መጠርጠሩ የማይቀር ነገር ነው፣ በተለይ እንዳንተ ወንድ ልጅ የሌለው ሰው በማለት ነገረችው። ማርታን ንገሪው ያለችሽ ይህን ነው ብሎ ሲላት አዎ የሰላምን ልጅ አባቱ ማን እንደሆነ ላስመረምር ነው ብላለች፣ አልነገረችህም ብላ አለችው። ደረጀ እንግዲህ የመድኃኒት ንግግርና የመድኃኒት ምንዋም አልወደዳትም። ምንዋንም ምትወደድም አይደለችም ማለትም ነገር ስራዋ ሸርና ጠብ ያዘለ ነገር ስለሆነ ደረጀ ደግሞ በምንም ተአምን ከሷ ጋር በጥሩ ንግግር ተነጋግረው ወይም በጥሩ ንግግር ተግባብተው መቼም አይለዩም ማለት ነው። ደረጀ እንግዲህ መድኃኒት ወደ ሀገሯ የምትሄድበት ቀን በጉጉት የሚናፍቅ ሰው ይመስላል። መች ነው ወደ ሀገርሽ ምትሄጁ ብሎ ሲጠይቃት እኔ አልሄድም በማለት መለሰችለት። እንግዲህ ደረጀ በጣም ነገርዋና ሁኔታዋ በጣም እየከበደው ስለሆነ ተሎ ብላ ወደ መጣችበት ብትመለስ ደስታውን አይችለውም ማለት ነው። ክፉ ሰው እንግዲህ የትም ቢሆን የትም በማያገባው ነገር ገብቶ እንደዚህ ይበጠብጣል ማለት ነው። ረፊ ብትባልም ልታልፍ አልቻለችም ማለት ነው። መጨረሻው እንግዲህ ይቀጥላል ማለት ነው። ብላም ደግሞ አታፍርምና ችግር የለውም እኔ ማስረዘም እችላለሁኝ፣ አሁን አልሄድም፣ እንደውም አሁን ከማርቲ ጋር ፒስ ሆነናል፣ ጥሩ ሁኔታ ላይ ነን ያለ ነው፣ ስለዚህ አልሄድም በማለት መለሰችለት። በዛ ማፋም ደግሞ የማርቲ የሰላም ልጅ እዚሁ አካባቢ ነው አባቱ እየተባለ ነው በማለት አሁንም ደግሞ ነገርዋን ቀጠለች። ምን ዳርዳር መሄድ ምን አስፈለገሽ? ዳርዳር ለምን ትሄጃለሽ? አንደኛውንም የልጁ አባት አንተ ነህ ብለሽ አትይኝም ብሎ ሲላት መድኃኒትም አሃሃ ብላ አንተ እኮ እንደዛ አታደርግም፣ አንተ በፍጹም እንደዛ የምታደርግ ሰው አይደለህም ብላ አለችው። አቶ ደረጀም እኔ ስታስቢው ህፃን ልጅ እመስልሻለሁ? ምን ማለት እንደፈለግሽና ምን ለመናገር እንደፈለግሽ የሚገባኝ ሰው ነኝ፣ ስለዚህ በአሽሙር አትናገሪ ብሎ አላት። እንግዲህ መድኃኒት ነገሯ ቀጠለችና ሰራተኛዋ ቆይ ስሟን እንደሚጠራ ለመጠርጠር ፈልጋው ነው እንዴ? ለካ ባንተ መጠርጠሯ ወዳው ነው ብላ ደረጀ ስትለው፣ ደረጀ ደግሞ ቢሮውን ለቀሽ ውጪ
ብሎ አላት። መድኃኒትም ኦኦ ለካ ቢሮ ነው የመጣሁት ብላ ቦርሳዋን ይዛ ወጣች። አቶም ደረጀ ምን አይነት ሰው ናት በማለት ማሰላሰል ጀመሩ። እንግዲህ ከባድ ሰው ናት። መድኃኒት በዚህ ሁኔታዋ አልተቻለችም ማለት ነው። ኤቢ ቆሞ ከበር ላይ እያሰላሰለ እያለ ከመስኮት ከመጋረጃ አጠገብ ውጭ እያየ እያለ ዮሐንና ጓደኛዋ አብረው መጡና ዮሐን መጮህ ጀመረች። ዝም በይ አትጩሂ ብሎ ሲላት ክላስ መሰለህ እንዴ ብላ አለችው። ኤቢ አሟታል ዝም በሉ ምጥን ብሎ አላት ናቲ። ምጥንን እሺ ናቲ ብላ አለችው። ዮሃ ተነሺ ምጥን ኤቢ አይተናት እንምጣ ስትላት ናታን እንዳትሄዱ እኔ ስለነገርኳችሁ ነው ብሎ አላት። ዮሐንም እኮ ንገረና አሟታል ስለዚህ እንያት ብላ ዮሐንም ምጥን ተነሺ እንሂድና ኤቢ እንያት ብላ ስትላት ናታን ደግሞ አንቺ ዮሃ መች ነው ምትበሲው ብሎ ሲላት ዮሐንም ድስት ላይ ተጥጄ ውሃ ተደርጎብኝ ነው ብላ ስትለው ናቲ አንቺ እንኳን እንደዛ ብትደረግ የራሱ ምትበሲ አይደለሽም ብሎ አላት። ዮሐንም ምጥንም ይዛ ወደ ኤቢ ክፍል አመሩ። ኤቢንም ሀሳብ ያዘው። እኔ ነኝ የነገርኩሽ ጥፋተኛው እኔ ነኝ ባልነግርሽ ይሻለኛል በማለት ራሱ መውቀስ ጀመረ። ሂጂ ጠፍጥፋ ስታወጣሽ ትወጫለሽ በማለት እሱ እንደ ቅድምም መስኮቱ ላይ ተነስቶ በመቆም ወደ ደጅ ማየት ጀመረ። ዳጣ መጣ ኤቢዬ ብላ ስትጠራው ለስለስ ባለ ድምፅ ኤቢም ወዬ ብሎ መለሰላት። ኤቢ ብላ ድጋሚ ጠራችው። ወዬ ዳጣ ይቅርታ ቅድም እኮ ከሷ ጋር ስለነበርኩኝ ነው ብሎ አላት። ዳጣንም ችግር የለውም ብላ መለሰችለት። ምጥንና ዮሃ ወደ ኤቢ ክፍል ገቡ። ወደ ኤቢ ክፍል ሲገቡ ኤቢ የጠጣችበትን አገኙ። ዮሃ አንስታ ለመጠጣት ስትል ምጥን እንዳትጠጪ ይሄ ያንቺ የሚሆን አይደለም ብላ ምጥን ከለከለቻት። ምጥን ዮሃ ነይ በቃ እንሂድ ኤቢ ተኝታለች ብላ ስትላት አሟታል እኮ ልናያት አይደል እንዴ የመጣ ነው ብላ አለቻት። ምጥንም ደግሞ እኮ በቃ ትተኛ ብላ ስትላት ዮሃ ደግሞ የታመመ ሰው እኮ ሰው አመመው ማለት እኮ ይሞታል ማለት ነው ብላ ስትላት ዮሐን ደግሞ ምጥን የታመመ ሰው ሁሉ ይሞታል ማለት ነው አሁን ኤቢ ትሞታለች እያልሽኝ ነው ብላ አለቻትና እቺ ዮሃ ግዴለሽ ኤቢንም መቀስቀስ ጀመረች። በዚህ ብትላት በዛስ ብትላት ኤቢ ደግሞ አልንቀሳቀሳለች። እንግዲህ መጠጧ ተግታ እንቅልፍ ወስዷታል ማለት ነው። ምንም አታቅም። ተሸክመዋት ቢሄዱ ራሱ ምንም እንደማታቅ ሆና ነው የተኛችው ማለት ነው። የተኛችው ቢሏት ቢጠሯት አልሰማም አለች። በስተመጨረሻ በዛ በኩል በዚህ በኩል ስታንከባልላት ዮሐን የሆነ ሰዓት ነቃችና ዮሃ ብላ ኤቢን ወደ ፊት ለፊቷ አስገብታት በላይዋ ላይ ተኛችባትና ምጥን ደግሞ ናታን ለዳጣ ደበረሽ እንዴ ብሎ ሲላት አይ አልደበረኝም ብላ አለችው። እንግዲያውስ እዚህ ጋር ሁለቱም እንግዲህ እሱም ይወዳታል እሷም ትወደዋለች። ግን አባታቸው አንድ መሆናቸው ግን የሚያውቁ አይመስለኝም። እናትሽ አግኝተሻል እንኳን ደስ አለሽ። አሁን በቃ አንቺም ለአባትሽ ተናገሪ እኔም ለአባቴ ልናገርና የፍቅር ግንኙነታችን ይወቁልን ማለት ጀመረ። ናቲ እንግዲህ ጉዱ አላወቀም። የአባቱ ልጅ መሆኗን ሚያቅ አይመስለኝም።
እናቷን ነው እንጂ የሚያውቀው እንግዲህ አባታቸው አንድ መሆኑን አያውቅም መሰለኝ። እንግዲህ መጨረሻው አብረን የምናየው ይሆናል። ቤተሰብ ፋሚሊ ላይክ ሰብስክራይብ በማድረግ አበረታቱኝ። ቪዲዮ እስከ መጨረሻው ተከታተሉት። ክፍል 32 ይዤ እስከምመጣ ድረስ ሰላማችሁ ብዝት ይበልልኝ። ባይ ባይ ውድ የሀገሬ ልጆች።